መንግስታትን መቃወም ችግር የለውም። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። ለሌላው ዓለም የምንናገራቸው ነገሮች ጥንቃቄ የሚያስፈልገው ለልጆቻችን የሚተርፍ ዕዳ ስለሆነ ብቻ ሳይሆን ባልተገባ መንገድ ሰዎች የሚገነዘቡን ከሆነ ልማትን፣ ብልጽግናን አስፋየር ማድረግ አንችልም። እኛው አትምጡ እያልን እኛው ችግር አለ እያልን እኛው የማይረባ ሀገር ነው እያልን መልሰን ኑና በጋራ ሆነን እናልማ ማለት አይቻልም። አንዳንዴ ከዚያ ከፋ ሲል ኢትዮጵያ እርዳታ እንዳይሰጣት፣ ኢትዮጵያ በዚህ መንገድ ጫና እንዲደረግባት የሚል ትንሽ ከፍ ከፍ ያሉ ነገሮች ይታያሉ። እነዛም ቢሆኑ መታሰብ አለባቸው። መንግስታትን መቃወም ችግር የለውም። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። እውነትን ለልጆቻችን ትርፋማ በሚያደርግ መንገድ የኢትዮጵያን ብሔራዊ ጥቅም አስቀድሞ መግለጥ ከቻላችሁ ስራችሁ፣ ሚናችሁን በደንብ ተወጣችሁ ማለት ነው።